ሰላም ሰላም። ዛሬ አንድ በጣም ተወዳጅ የሆነ የጁስ አሰራር ላሳያችሁ ነው። ለመስራት የሚያስፈልገን ይሄ እና ይሄ ለውዝ ቅቤ፣ ወተት፣ አንድ ሙዝ እንደ ፍላጎታችሁ ነው እና ማር ያስፈልጋል። ይሄ እዚህ ጋር ሙከስራት ለውዝ ነው የሚባለው ይሄ ማለት ነው። ያስፈልግናል። ቀጥታ ወደ አሰራሩ እንግባ። መጠኑ እንዳይበዛባችሁ መስፈር ትችላላችሁ። እዚህ ጋር ጆኩ የራሱ መጠን ስላለው መስፈርም ያስፈልገኝ እና ቴምር ያስፈልጋል። እና ወደ አሰራሩ ስንሄድ ይሄ የሚያስፈልጋችሁ ከፍ ባለው የሾርባ ማንኪያ ሞላ አድርጌ እኔ 3 ነው የምጠቀመው። ብዙ ልጆች ስላሉ ብዙ ቤተሰብ ነው የሚጠቀመው 3 እና ለውዝ ቅቤ እና ማር ለማንኪያ የሾርባ ትንሿ የሻይ ማንኪያ 2 ማር ከስራትም ሳይበዛ ብዙም አይደለም እና ቴምር እርጥቡን ያደረኩት የሸቱ ምንድነው የሚባለው? እርጥብ ነው የሚባለው። የከረመው ሳይሆን ይሄኛው ያገኘሁት ማንኛውም ይሆናል። ቴምር ብቻ ይሁን እንጂ እና መጨረሻ ላይ ሙዛችን ማለት ነው። ሙዝ ነው ካፍታ ደቂቃ በኋላ እንመለሳለን። ድምፁ ስለሚረብሽ ማለት ነው። ስራችን በዚህ መንገድ ተጠናቋል። በዚህ ሁኔታ ተጠናቋል። አሪፍ ነው። ሰርታችሁ ሞክሩት እላችኋለሁ ውዶቼ ማሮቼ።